እንግዲህ ላሊጋው ጥያቄ ውድቅ ሆኗል ተብሏል። እንግዲህ የስፔን ላሊጋ በተለይ ደግሞ ከከፍተኛ የስፖርት ምክር ቤቱ ላሊጋውም አጠቃላይ በባርሴሎና ላይ ያቀረቡት ቅሬታ ውድቅ ተደርጎባቸዋል ተብሏል። ሀቬር ቴባስ ባርሴሎናን በልዩነት የጠመደ ነው የሚመስለው ፕሬዚዳንት። እርግጥ ከሪያል ማድሪድ ባለቤቶችም ከፍሎሬንቲኖ ፔሬዝም ሆነ ከካርሎ አንቸሎቲ ጋር የገባበት ሰሞንኛ ሰጣ ገባና የቃላት ጦርነት እንዳለ ይታወቃል። እንግዲህ በስፔን ላሊጋ አስተዳደርነት ለተጨማሪ 5 ዓመታት ላሊጋውን እንዲመራ በቅርቡ እንደተመረጠ ይታወቃል። ሀቬር ቴባስ አወዛጋቢ ግለሰብ ናቸው። ታዲያ ላሊጋው ትላንትና በወጣው መግለጫ መሰረት ባርሴሎና ዳንኤል ኦልሞን አስመዝግቦ ለመቆየት የፋይናንሻል ፌር ፕሌይ ቁመና እንደሌለው ማስታወቁ የሚታወቅ ጉዳይ ነው። ጉዳዩን እንግዲህ ሲመረምር የቆየው የስፔን ከፍተኛ የስፖርት ምክር ቤት በበኩሉ እንግዲህ የላሊጋውን ቅሬታ ውድቅ በማድረግ ተጫዋቹ እንግዲህ መጫወትን እንዲቀጥል ወስኗል ማለት ነው። የሀገሪቱ ከፍተኛ የስፖርት ምክር ቤት ተጫዋቹን የመሰረት ስልጣን እንደነበረውም ተነግሯል። በነገራችን ላይ ና የሁለቱ ተጫዋቾች ጉዳይ በጣም በስፋት ሲያነጋግር እንደነበር የሚታወቅ ጉዳይ ነው። ከስፖርታዊ ጨዋነትም ከፋይናንሻል ፌር ፕሌይ ቁመናዎች ጋር በተያያዘ ባርሴሎና እነዚህን ተጫዋቾች ማስፈር ማነው ማጫወት አይችልም በሚል ክስ ቀርቦበት በላሊጋውም በተለይ ሬጅስተር እንዳያደርግ እነዚህን ተጫዋቾች ማለት ነው። እንዲሁም ኦልሞ ዝውውሩን ካከናወነ በኋላ የፕሪሚየር ሊግ ጨዋታዎችን ከተጫወተ በኋላ ነው እንግዲህ ይህ ጉዳይ እንደገና የተፈጠረውና በተለይ ክለቡም ወጪና ገቢ ለማመጣጠን ማለት ነው በስቴዲየም በተለይ የቪአይፒ መቀመጫዎችን ለመሸጥ ጥረት እያደረገ ይገኛል የሚሉ በጣም ዘርፈ ብዙ ገቢ የሚገኝበት መንገድ ለማስፋት ክለቡ ሲጥርና ሲንቀሳቀስ መቆየቱ አይዘነጋም። እነዚህም ሁለት ተጫዋቾች ለማስፈረም ማለት ነውና አሁን ግን የስፖርት ምክር ቤት ተጫዋቾችን የመሰረት ስልጣን እንደነበረው ጎን ለጎን ሲገለጽ ቢቆይም ግን የስፔን ከፍተኛ የስፖርት ምክር ቤት የላሊጋውን ቅሬታ ውድቅ አድርጓል። ስለዚህ ዳንኤል ኦልሞና ፓው ቪክተር በባርሴሎና መጫወታቸውን የሚቀጥሉ ይሆናል ማለት ነው። ዳንኤል ኦልሞ እንደምናውቀው ባሳለፍነው ክረምት የዝውውር መስኮት ላይ እንደ ኒኮ ዊሊያምስ አይነት ተጫዋቾችን ማስፈረም እየቻሉ ግን ደግሞ የስፔን የአውሮፓ ዋንጫ እንቅስቃሴውን ከግምት ውስጥ በመክተት ከዛ በተጨማሪ ደግሞ የእነሱም ተጫዋች ነው ወደ ዳይናሞ ዛግሬቭ ከማቅናቱ በፊት የራሳቸው የባርሴሎና የላማሲያ አካዳሚ ፍሬ ውጤት መሆኑን ከግምት ውስጥ በመክተት ተጫዋቹን ማስፈረማቸው የሚታወቅ ጉዳይ ነው። ተጫዋቹ በዚህ ውድድር ዘመን ለሃንሲ ፍሊክ የማጥቃት እንቅስቃሴውን በማሳለጥ ሂደት ላይም ትልቅ አስተዋጽኦ እያበረከተ የሚገኝ ተጫዋች እንደሆነ ይታወቃል።